ሰላም እንዴት ናችሁ? ውድ የፍሬሽ ማይንድስ አካዳሚ ቤተሰቦች፣ ዛሬ ደግሞ ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን የተሰኘውን ኮርስ እንጀምራለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት አድርጉልኝ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ ደግሞ ኖቶችና ቲፖችን በተጨማሪ ማግኘት ትችላላችሁ ማለት ነው። ስለዚህ ወደ ትምህርታችን እንግባ። እንግዲህ ዩኒቷን ቤዚክስ ዴፊኒሽንስ ኤንድ ኮንሰፕትስ ኦፍ ጂኦግራፊ ነው የምንመለከተው። ጂኦግራፊ ምንድነው፣ ቤዚክ ኮንሰፕቶች ምንድናቸው፣ ስለምንድነው የሚያጠናው የሚለውን እንመለከታለን ማለት ነው። ስለዚህ ሚኒንግ ኦፍ ጂኦግራፊ የሚለውን ስንመለከት ዲፊካልቲ ቱ ፎርዋርድ ዴፊኒሽን አክሴፕቴብል ቱ ኦል ጂኦግራፈርስ አት ኦል ታይም ኤንድ ፕሌስ። ስለዚህ ስለ ጂኦግራፊ እንግዲህ አንድ ዴፊኒሽን ማምጣት በጣም አስቸጋሪ ነው። አክሴፕቴብል የሆነ አንድ ዩኒክ የሆነ ዴፊኒሽን ማምጣት አስቸጋሪ ነው። ይሄም ለምንድን ነው ሲባል ዳይናሚክ ኔቸር ኦፍ ዲሲፕሊን እና ቼንጅ ኢን ዘ ስኮፕ ኤንድ ሜተድ ኦፍ ስተዲ። ምንድነው ዳይናሚክ ኔቸር ነው ያለው፣ ወይም ደግሞ ፊልዱ ተቀያያሪ ነው፣ ዲሲፕሊኑ ተቀያያሪ ነው፣ ዳይናሚክ ኔቸር ነው ያለው። ፎከሱን ይቀያይራል፣ ስኮፑን በየጊዜው ሜተድ ኦፍ ስተዲውን በየጊዜው አፕዴት ስለሚያደርግ ዩኒክ የሆነ አንድ ዴፊኒሽን ወይም ደግሞ ሁሉም ጂኦግራፈሮች የሚስማሙበት አንድ ዴፊኒሽን ለጂኦግራፊ መስጠት አስቸጋሪ ነው ማለት ነው። ነገር ግን አንድ አክሴፕትድ የሆነ ወይም ደግሞ ወርኪንግ ወይ በስራ ላይ ያለ ዴፊኒሽን አለ ማለት ነው። እሱ ምንድነው? The scientific study of the earth that describes and analyzes spatial and temporal variations of physical, biological, human phenomena and their interrelationship and dynamism over the surface of the earth። እንግዲህ ምንድነው ሳይንቲፊክ ስተዲ ኦፍ እርዝ ነው በዋናነት ጂኦግራፊ እንግዲህ ሳይንሳዊ የመሬት ጥናት ማለት ነው። ስለዚህ ይሄ ታዲያ ምን ይገልጻል? ስፓሻል እና ቴምፖራል ቫሪዬሽን። ስፓሻል ሲባል ምንድነው? ስፔስ ነው ወይም ደግሞ የቦታ ነው። ቴምፖራል ደግሞ የጊዜ ነው እና በፊዚካል፣ ባዮሎጂካል እና ሂውማን ፌኖሜናዎች ከምናት ጋር ከሰርፌስ ኦፍ ዘ እርዝ ጋር ያላቸውን ሪሌሽን ያላቸውን በጊዜ ሂደት የሚፈጠረውን ዳይናሚዝም ያጠናል ማለት ነው። ስለዚህ የሰው ልጅ አካባቢው ኤንቫይሮንመንቱ ያለው ነገር በጊዜና በቦታ ከመሬት ወይም ደግሞ ከመሬት ይሄ ቅርፊተ መሬት የምንለው አለ አይደለ? ከሱ ጋር ስፔሻሊ እዛ ላይ ፎከስ ስለሚያደርግ ነው ጂኦግራፊ ዘ ሰርፌስ ኦፍ ዘ እርዝ የሚባለው ዘ አውተር ሌየር ኦፍ ዘ እርዝ ስለሆነ ከሱ ጋር ያላቸውን ሪሌሽንሺፕ ያላቸውን ኮኔክሽን ነው የሚያጠናው ማለት ነው። ስለዚህ ስኮፕ ኦፍ ጂኦግራፊ ምንድነው ካለ ደግሞ ኤክስፕሌን ዘ ሬንጅ ኦፍ ቫሪየስ ናቹራል ካልቸራል ፊቸርስ ኦን ዘ እርዝ ሰርፌስ። ስለዚህ የተለያዩ ናቹራል እና ካልቸራል ፊቸሮች በመሬት ሰርፌስ ላይ ያላቸውን አሬንጅመንት ኤክስፕሌን ያደርጋል ማለት ነው። ስለዚህ ጂኦግራፊ ምንድነው ደግሞ ሌላው ሆሊስቲክ ኤንድ ኢንተርዲሲፕሊናሪ ፊልድ ኦፍ ስተዲ ነው። ወይም ደግሞ ሆሊስቲክ ሲባል ምንድነው ሁሉን አቀፍ የሆነ እና ደግሞ በራሱ ኮንቴክስት ገብቶ የሚያጠና ማለት ነው። አንደርስታንዲንግ ዘ ቼንጂንግ ስፓሻል ስትራክቸርስ ኤንድ ፍሮም ዘ ፓስት ቱ ዘ ፊውቸር። እንግዲህ ስፓሻል ወይም ደግሞ የመሬት ስትራክቸር ያለውን ለውጥ ከፓስት ጀምሮ ወይም ካለፈው ጀምሮ እስከ ወደፊቱ ድረስ ያለውን ያጠናል ማለት ነው። ስለዚህ ስኮፕ ኦፍ ዘ ሰርፌስ ኦፍ ዘ እርዝ which is very thin zone that is the interface of the atmosphere, lithosphere, hydrosphere, biosphere። ስለዚህ መሬት እንግዲህ ጂኦግራፊ እንግዲህ የሚያጠናው ቅድም እንዳልኳችሁ ምንድነው the surface of the earth ነው ዋና ፎከሱ፣ ዋና ስኮፑ የመሬት የላይኛው ክፍል ይሄ በጣም the thin layer የሚባለው ማለት ነው፣ በጣም ስሱ ክፍል ማለት ነው። ስለዚህ እዚህ ጋር ምን አለ? ስለ አትሞስፌር አለ፣ ስለ አየር ንብረት ማለት ሊቶስፌር አለ፣ ስለ መሬት ከበር ስላለው ቀጣይቶች ምናምን፣ ሃይድሮስፌር ስለ ውሃ፣ ባዮስፌር ስለ ህይወት ስላለው ነገር ወይም ደግሞ ስለ ናቹራል ነገር የሚያጠና ነው ማለት ነው። ስለዚህ እነዚህ ያላቸው ኢንተራክሽን ከመሬት ላይ ጋር ያለውን ነገር ያጠናል ማለት ነው። እንግዲህ ጂኦግራፊ ሁለት ኮንቲነሞችን ተከትሎ አፕሮች ያደርጋል ማለት ነው። የመጀመሪያው ሂውማን ፊዚካል ኮንቲነም ሲሆን ሁለተኛው ደግሞ ቶፒካል ሪጂናል ኮንቲነም ነው። እዚህ ጋር እንግዲህ ሂውማን ፊዚካል ኮንቲነም ስንል ሂውማን ስንል አባውት ሂውማን ቢንግ ነው የሚያጠናው ማለት ነው። ስለዚህ ሂውማን ቢንግ ሲባል ስለምን ሊሆን ይችላል? ለምሳሌ ስለ ፖፑሌሽን ሊሆን ይችላል፣ አርባናይዜሽን ሂውማን ፎከስ እንደሆነ ሂውማን በኢንቫይሮንመንት ላይ ያለውን ነገር ማለት ነው። ፊዚካል ኮንቲነም ሲባል ደግሞ ናቹራል የሆነ ለምሳሌ ስለ ሪቨርስ ሊሆን ይችላል፣ ስለ ላንድ ፎርምስ ሊሆን ይችላል፣ ስለ ላንድ ፎርም ሊሆን ይችላል። ስለዚህ ሂውማን ፊዚካል ኮንቲነም የሚለውን ስንመለከት በሂውማን እና በፊዚካሉ ነገር ያለውን ሪሌሽን በእነሱ መካከል ያለውን ሚድል ተርም ያጠናል ማለት ነው። ለምሳሌ ኢንቫይሮንመንታል ጂኦግራፊ ብንመለከት በሰውና በኢንቫይሮንመንት ያለው መካከል ያለው ኢንተራክሽን ያጠናል ማለት ነው። ስለዚህ እሱ ምን ይባላል? ሂውማን ፊዚካል ኮንቲነም ይባላል ማለት ነው። ሁለተኛው ደግሞ አፕሮች ምንድነው? ቶፒካል ሪጂናል ኮንቲነም ነው። ቶፒካል ሲባል ወይም ደግሞ ቴማቲክ የሚባለው ስለ አንድ ነገር ስለ አንድ ቶፒክ
የሚያጠና ማለት ነው። ለምሳሌ ስለ ክላይሜት ሊሆን ይችላል፣ ክላይሜት ቼንጅ ሊሆን ይችላል፣ ስለሆነ ሌላ ርዕስ ሊሆን ይችላል ማለት ነው። ሪጂናል ሲባል ደግሞ the specific place ነው፣ ስለሆነች ቦታ፣ ስለሆነ ሪጅን። ለምሳሌ ስለ ሆርን ኦፍ አፍሪካ ሊሆን ይችላል፣ ለምሳሌ ስለ ኢትዮጵያ ሊሆን ይችላል ማለት ነው። ስለዚህ ቶፒካል ሪጂናል ኮንቲነም ስንል ደግሞ ሁለቱንም ሲያጣምር ስለሆነች ሪጅን በሆነች ቶፒክ ማጥራት ነው። ለምሳሌ ስለ ኢትዮጵያ ሪጅኑ ላይ ኢትዮጵያን ቢወስድና ከቶፒኩ ላይ ደግሞ ክላይሜት ቢያጠና ክላይሜት ኦፍ ኢትዮጵያ ሲያጠና ምን ይሆናል ማለት ነው? ቶፒካል ሪጂናል ኮንቲነም የሚለውን አፕሮች ይከተላል ማለት ነው። ስለዚህ ቶፒካል ሲስተማቲክ ፊልድ ኦፍ ጂኦግራፊ የሚባሉ ካታጎሪስ ኦፍ ፊዚካል ኦር ሂውማን ፌኖሜና አስ ዲስትሪቢዩት ኦቨር ዘ አርዝ ማለት ነው። ስለዚህ ስለ ሂውማን ፌኖሜና አርዝ ሰርፌስ ላይ ስላለው ማለት ነው። ሪጂናል ጂኦግራፊ ሲባል እንግዲህ ዊዝ ሪጅንስ ኦፍ ኦል ኦፍ ዘ ኤለመንትስ ኤንድ ዘር ኢንተርሪሌሽንሺፕ ስለሆነ ሪጅን ስለዛ ኢንተርሪሌሽንሺፕ ነው ማለት ነው። ሪጅን ሲባል ምን ማለት ነው? በሆነ ማርክድ ዲፈረንስ ያለው ወይም ደግሞ ለምሳሌ ሆሞጂኒቲ ሊሆን ይችላል፣ ተመሳሳይ ባህል ያለው አካባቢ ሊሆን ይችላል። የሆነ ሪጅን የሚባለው ለምሳሌ እኛ ሀገር ላይ ክልሎች አሉ አይደለ? ተመሳሳይ ቋንቋ ስላላቸው በዛ የተከለሉ ናቸው። ሰው እንደዚህ አይነት ነገር ከሆነ ሆሞጂኒቲ በሆነ ፌኖሜና በሆነ ክራይቴሪያ ሆሞጂኒቲ ያላቸው ምንድነው ማለት ሪጅን ናቸው ማለት። ስለዚህ ሪጂናል ጂኦግራፊ ከተባለ ደግሞ ስለሆነች ሪጅን የሚያጠና የጂኦግራፊ ዘርፍ ነው ማለት ነው። ሌላው ደግሞ ቲምስ ኦፍ ጂኦግራፊ የምንባለው እንግዲህ ጂኦግራፊ 5 ቲሞች አሉ ወይም ደግሞ ትኩረት ሰጥቶ የሚያጠናቸው እንትኖች አሉ ማለት ነው። የመጀመሪያው እንግዲህ ሎኬሽን ነው። ሎኬሽን ሲባል ዲፋይንድ አስ ኤ ፓርቲኩላር ፕሌስ ኦር ፖዚሽን የሆነ ፓርቲኩላር ፕሌስ ወይም ደግሞ ፖዚሽን ተብሎ ዲፋይን ሊደረግ ይችላል ማለት ነው። መገኛ የምንለው ማለት ነው ሎኬሽን። ስለዚህ የሆነ ነገር ፕሌስ የሆነ ቦታ መገኛው የሆነ ነገር ፖዚሽን ነው ማለት ነው። ሶ ታዲያ ፖዚሽን ምን አይነት ወይም ደግሞ ሎኬሽን ምን አይነት ታይፕ ሊሆን ይችላል? አብሶሉት ሎኬሽን ሊሆን ይችላል፣ ሪላቲቭ ሎኬሽን ሊሆን ይችላል ማለት ነው። አብሶሉት ሎኬሽን የምንለው በላቲቲዩድ እና ሎንጊቲዩድ ወይም ደግሞ በላቲቲዩድ ከኪሮስና ኬንትሮስ መስመሮች የምንላቸው አማርኛ ማለት ነው በእነሱ የሚገለጽ አብሶሉት ሎኬሽን ወይም ደግሞ በአማርኛው ፍጹማዊ መገኛ የምንለው ማለት ነው። ስለዚህ ይሄ ምንድነው? በጣም ኤግዛክት አድሬስን ነው የሚገልጸው። በዲግሪ ሊሆን ይችላል የሚገለጸው። እነሱ አይነት ኤክስፕሬሽኖችን በመጠቀም የሆነን ቦታ ኤግዛክት ሎኬሽን የምናውቅበት መንገድ ምን ይባላል ማለት ነው? አብሶሉት ሎኬሽን ይባላል ማለት ነው። ሌላው ደግሞ ሪላቲቭ ሎኬሽን ሲባል ሪላቲቭ ቱ አናዘር ላንድ ማርክ ነው። ከሌላ ነገር ጋር ይይዙ። ለምሳሌ የኢትዮጵያን ሎኬሽን የኢትዮጵያን መገኛ ከጎረቤት ሀገራት ጋር ከውሃ አካላት ጋር ምናምን የምናነጻጽር ከሆነ ላንድ ፎርም ጋር አንጻር የምንገልጽ ከሆነ ሪላቲቭ ሎኬሽን ወይም ደግሞ በአማርኛው አንጻራዊ መገኛ እንለዋለን ማለት ነው። ስለዚህ ሌላው ደግሞ ሁለተኛው ቲምስ ኦፍ ጂኦግራፊ የምንለው ፕሌስ ነው። ፕሌስ እንግዲህ ዘ ፊዚካል ኤንድ ሂውማን አስፔክትስ ኦፍ ኤ ሎኬሽን ነው። የሎኬሽኑ ፊዚካል እና ሂውማን አስፔክት which is really ለምሳሌ መገኛ ብለናል። ፕሌስ ስንል ደግሞ ቦታ ነው። ያ መገኛ ያለበት ቦታ ማለት ነው። ሶ ይሄ ታዲያ ፕሌስ ከምን ጋር አሶሺየትድ ነው ስንል ቶፖኒም ሊሆን ይችላል፣ ሳይት፣ ሲቹዌሽን። ቶፖኒም ሲባል ኔም ኦፍ ዘ ፕሌስ ነው። ለምሳሌ አዲስ አበባ ቢባል ለምሳሌ which is name of the place የቦታው ስም ነው ማለት ነው። ፕሌስ ስንል ስፔሲፊክ ቦታው ነው። እዛ ጋር ግን ሎኬሽን ስንል የአዲስ አበባ መገኛው ከሌሎች ነገሮች አንጻር ያለውን ነገር ነው የምንገልጽ ማለት ነው። ሳይት ስንል ደግሞ ዲስክሪፕሽን ኦፍ ዘ ፊቸርስ ኦፍ ዘ ፕሌስ ስለዛ ቦታ የሚገልጽ ዲስክሪፕሽን ነው ማለት ነው። ሲቹዌሽን ስንል ደግሞ የቦታው ኢንቫይሮንመንታል ኮንዲሽን ክላይሜት ሊሆን ይችላል፣ ሌሎች ሬንፎል እነሱ ሊሆኑ ይችላሉ ማለት ነው። ኢንቫይሮንመንታል ኮንዲሽን ምንድነው የሚለውን ነገር ደግሞ ያሳየናል ፕሌስ ማለት ነው። ስለዚህ each place in the world has the unique features that makes it different from other expressed in terms of ስለዚህ እያንዳንዱ ፕሌስ ዓለማችን ላይ እንግዲህ የተለያየ እንትን አለው ማለት ነው። አንዳንዶች በረዶ ይሆናሉ፣ አንዳንዶች ሞቃት ይሆናሉ። የሆነ ፊቸራቸው ተራራ የበዛበት ሜዳ የሆነ በጣም የተለያየ ዩኒክ ፊቸር አላቸው ማለት ነው። ስለዚህ እያንዳንዱ ቦታ ዓለም ላይ ምንድነው ማለት ነው? ዩኒክ ነው ማለት የተለያየ ነው። የራሱ የሆነ መለያ ያለው የተለያየ ላንድ ፎርም ሊሆን ይችላል፣ የመሬት አቀማመጥ፣ ሃይድሮሎጂ ውሃው ሊሆን ይችላል፣ ባዮጂኦግራፊ፣ ፔዶሎጂ፣ ካራክተሪስቲክስ፣ ሳይዝ ኦፍ ሂውማን ፖፑሌሽኑ፣ ሂውማን ካልቸር ሊሆን ይችላል። ስለዚህ ታዲያ እነዚህ ክራይቴሪያዎች ወይ ደግሞ እነዚህ ተርሞች ላንድ ፎርሙ፣ ሃይድሮሎጂ ምናምን አንዱን ፕሌስ ከሌላ ፕሌስ ጂኦግራፈሮች ኮምፔር እና ኮንትራስት እንዳወዳደሩ ይረዳቸዋል ማለት ነው። ሌላው ደግሞ ሂውማን ኢንቫይሮንመንት ኢንተራክሽን ነው። ሶስተኛው የጂኦግራፊ ቲምስ ኦፍ ጂኦግራፊ ነው። ሂውማን እንግዲህ የሰው ልጅ እንግዲህ ከአካባቢው ላይ በጣም ኬዝለስ ኢንተራክሽን ነው የምንለው። በጣም ጥብቅ የሆነ ግንኙነት አለው። በጣም ማለት ነው። ሶ ኖ አዘር ስፔሺስ ዳት ሃዝ ሊቭድ ኦን አወር ፕላኔት ሃዝ ፕሮፋውንድ ኢፌክት ኦን ኢንቫይሮንመንት አስ ሂውማንስ። እንግዲህ በኢንቫይሮንመንት ላይ እንደ ሰው ልጅ
ኢንቫይሮንመንት ላይ ኢፌክት የሚፈጥር ምንም አይነት ሌላ ስፔሺስ የለም ማለት ነው። ኢንቫይሮንመንትን ሞዲፋይ ቢያደርግ ነገሮችን ቢያሻሽል እንግዲህ የሰው ልጅ ነው የምናውቀው ነገር ስለሆነ ማለት ነው። ስለዚህ ሌሎችን ስፔሺሶች መሬት ላይ ያሉ ሙሉ ስፔሺሶችን ዶሚኔት የማድረግ አቅም አለው የሰው ልጅ ማለት ነው። ታዲያ ይሄ ሂውማን ኢንቫይሮንመንት ኢንተራክሽን 3 አይነት ዲስቲንክት የሆኑ አስፔክቶች አሉት ማለት ነው። የመጀመሪያው ዲፔንደንሲ ነው። ስለዚህ ምንድነው የሚለው ይሄ ዲፔንደንሲ የሰው ልጅ በተፈጥሮ ላይ ዲፔንድ የሆነ ነው። በቃ ዲፔንድ ሆነ ኔቸር ለመኖር እንግዲህ በአካባቢያችን ላይ ባለው ሪሶርስ ላይ ዲፔንድ ሆነ ስለሆነ ሁላችን የምናውቀው ነገር ስለሆነ በአካባቢ ምንድነው ማለት ነው፣ በተፈጥሮ ምንድነው ማለት ነው የሰው ልጅ ዲፔንደንስ ነው ማለት ነው። ሌላው ደግሞ አዳፕቴሽን ነው። የሰው ልጅ ራሱን ሞዲፋይ አድርጎ አዳፕት ማድረግ ይችላል። ለምሳሌ ከሞቃት የነበረ ሰው ብርድ ቦታ ሲሄድ ራሱን ብርዱን አለማምዶ ባዮሎጂካል ፋክተር ተጠቅሞ ምን ይሆናል ማለት ነው አዳፕት ያደርጋል ማለት ነው። ሌላ ግን ፊዚካል ፋክተሮችንም ሊጠቀም ይችላል። ጃኬት መልበስ ሌሎች ነገሮችን ሊጠቀም ይችላል ማለት ነው። ስለዚህ ላይፍ ስታይሉን ያለውን ነገር ከአዲሱ ኢንቫይሮንመንት ላይ እና ካለው ለውጦች ጋር አዳፕት አድርጎ ወይ ተላምዶ ራሱን ሞዲፋይ አድርጎ መኖር ይችላል ማለት ነው። ሶስተኛው ደግሞ ሞዲፊኬሽን ነው። እዚህ ጋር ኤቢሲ ናትችኛ ሞዲፊኬሽን ነው። ሞዲፊኬሽን ደግሞ ምንድነው የሚለው humans to conquer the world for comfortable living አካባቢያቸውን ዓለማቸውን የሰው ልጅ ራሱ በሚመቸው መንገድ መቅረጽ ይችላል ማለት ነው። ሞዲፋይ ማድረግ ይችላል። አዳፕቴሽን ላይ ከሆነ ራሱን ሞዲፋይ አድርጎ አካባቢውን ይለምዳል ነው። ሞዲፊኬሽን ላይ ደግሞ አካባቢውን እሱ ወደሚመቸው ነገር መቀየር ይችላል ማለት ነው። ሌላው ደግሞ ሙቭመንት ነው። ሙቭመንት እንግዲህ the study of transport or relations of human idea ሊሆን ይችላል። ስለ ሙቭመንት ስናወራ አይዲያ ሊሆን ይችላል ሙቭ የሚያደርገው፣ ካልቸር ሊሆን ይችላል፣ ሀቢት፣ ላንጉጅ፣ በጣም የተለያየ ነገር ሊንቀሳቀስ ይችላል ከአንድ ቦታ ወደ ሌላ ቦታ ማለት ነው። ስለዚህ በዚህ አስፔክት እንግዲህ ሙቭመንት በሚለው ኦፍ ጂኦግራፊ ምንድነው ፊዚካል ሙቭመንት ሊሆን ይችላል የሰዎች ትራንስፖርት ኦፍ ጉድ ወይም ደግሞ የተለያዩ ማቴሪያሎች ከአንድ ቦታ ወደ ሌላ ቦታ በገበያ ሊሆን ይችላል፣ ያለው እንቅስቃሴ ሊሆን ይችላል፣ ፍሎ ኦፍ አይዲያ ሊሆን ይችላል፣ የሀሳብ ፍሰት። ስለዚህ ይሄ ምንን ያመጣ ማለት ዩኒፊኬሽን ኦፍ ሂውማን ሲቪላይዜሽን የሰው ልጅ ስልጣኔ ዩኒፋይድ አንድ አይነት ተመሳሳይ እንዲሆን ያደርገናል። ለምሳሌ ለዓለም ላይ ያለ ነገር ኢትዮጵያ ውስጥ ይመጣል በሙቭመንት እቃ ብናስመጣ አይዲያ ሶሻል ሚዲያ ላይ የምናገኘው ነገር ሁሉ ማለት ነው። ሌላው ደግሞ ግሮዝ ኤንድ ፕሮስፐሪቲ ሆነ እድገትንም እንዲሁ ብልጽግናን ፕሮስፐሪቲን ከፍ ያደርጋል ማለት ነው። የተለያዩ ዓለም ላይ የተሰሩ ቴክኖሎጂዎች ኢትዮጵያ ውስጥ ሲመጡ የእኛን ሀገር ፕሮስፔሪቲ እና ግሮዝ እንዲሁ እንደሚጨምሩ ማለት ነው። ሌላው ደግሞ ሪጅን ነው። ሌላው የጂኦግራፊ ቲም ማለት ነው። ሪጅን እንግዲህ ጂኦግራፊክ ኤሪያ ነው having distinctive characteristics that differ from adjacent units of space። ስለዚህ ሪጅን ሲባል ምንድነው የሆነ ጂኦግራፊክ ኤሪያ ነው፣ የሆነ ቦታ ሆኖ ከሌላዎቹ ጋር ዲስቲንክቲቭ ፊቸር ያለው ነው የሚለየው፣ ዲስቲንክቲቭ የሆነ ካራክተሪስቲክስ ያለው የሆነ ሪጅን ከሌላ ሪጅን በሆነ ክራይቴሪያ በሆነ ነገር ይለያያል ማለት ነው። ያ ሪጅን የራሱ ሆሞጂኒቲ ተመሳሳይ ነገር ሊኖረው ይችላል ማለት ነው። ስለዚህ ፖርሽናል ዩኒፎርም ካራክተሪስቲክስ ለምሳሌ እኛ ሀገር ላይ ቅድም እንዳልኳችሁ ምሳሌ ብንሰጥ የእኛ ሀገር ክልሎች አሉ አይደል? ያ ክልል አለው ተመሳሳይ ቋንቋ አለው፣ ተመሳሳይ ባህል ያላቸው አሉ። ያው ክልል ውስጥ ደግሞ በጣም ዲቴል ስንገባ እንደዚሁ። ስለዚህ የሆነ ሪጅን ስናወጣ የሆነ ዲስቲንክቲቭ ከሌላው ነገር የሚለየው ክራይቴሪያ አውጥተን ነው ማለት ነው። ኮመን ያ ሪጅን ውስጥ ያለ ነገር ደግሞ ኮመን የሆነ ፊዚካል ሂውማን ፊቸር ይኖረዋል ማለት ነው። ስለዚህ ፎርማል ሪጅን ሊሆን ይችላል፣ ፈንክሽናል ሪጅን ሊሆን ይችላል ማለት ነው። ፎርማል ሪጅን ማለት ምን ማለት ነው ስንል በተወሰኑ ናቹራል እና ካልቸራል ኤሌመንቶች ሆሞጂኒቲ ያለው ወይም ተመሳሳይነት ያለው ማለት ነው። በሶይል ሊሆን ይችላል፣ በአየር ንብረቱ፣ በዝናብ ሁኔታው ምናምን። በካልቸራል ደግሞ ላንጉጅ፣ ሪሊጂን፣ ኢኮኖሚ ምናምን የምንለው ነገር ሁሉ ሊሆን ይችላል ማለት ነው። ስለዚህ እነዚህ ከሂውማን ሴንተርድ የሆኑ ፕሮፐርቲዎች ናቸው ማለት ነው። ፎርማል ሪጅን ላይ ላንጉጅ ሊሆን ይችላል። እነዚህ ማለት ላንጉጅ ሊሆን ይችላል፣ ፖለቲካል ሲስተም ሊሆን ይችላል፣ ፊዚካል ፕሮፐርቲ፣ እነዚህ ሁሉ የሆነ ዩኒፎርም የሆነ ላንጉጅ ዩኒፎርም ተመሳሳይ የሆነ ፖለቲካል ሲስተም ያላቸው ሆሞጂኒየስ ሪጅን ወይ ደግሞ ሪጅን ተብሎ ይጠራሉ ማለት ነው። ስለዚህ በዚህ ኬዝ ኔሽንስ ኢን ዘ ፎርማል ሪጅን ነው። የሆነ ኔሽን የሆነ ግዛት ለምሳሌ ፎርማል ሪጅን ተመሳሳይ ቋንቋ አለው፣ ተመሳሳይ ቴምፕሬቸር ሊኖረው ይችላል ማለት ነው። ሌላው ፈንክሽናል ሪጅን ደግሞ ይሄ ኖዳል ሪጅን የምንለው ወይም ደግሞ የሆነ ሴንተር ወይ የሆነ ፎካል ፖይንት የሆነ ነገር ያገናኘው ነው ማለት ነው። ለምሳሌ ኢኮኖሚክ ሊሆን ይችላል። ፈንክሽናል የምንለው እንደውም ከስሙ እንደምንረዳው በሆነ ፈንክሽን የተገናኘ ነው ማለት ነው። በሆነ ቦታ ሊሆን ይችላል፣ ስፓሻል ሲስተሙ ሊሆን ይችላል ያን ነገር ፈንክሽን የፈጠረው። ለምሳሌ በትራንስፖርት ሲስተም ሊሆን ይችላል፣ በኮሙኒኬሽን ሊሆን ይችላል፣
በኢኮኖሚካል ወይም ፈንክሽናል አሶሺዬሽን ሊሆን ይችላል። የሆነ በማህበር ተደራጅቶ የሆነ እንትን ሲፈጥር ያ ምን ይባላል ማለት ነው? ፈንክሽናል ሪጅን ይባላል ማለት ነው። ፎርማል ሪጅን ሲባል ግን የሆነ በቦታ በሃይማኖት የሆነ ክራይቴሪያ ወጥቶ ነው ማለት ነው። ይሄ ግን ሌላ አስፔክት ኦፍ ሪሌሽንሺፕ ነው ማለት ነው። ሌላው ደግሞ ሎኬሽን ሼፕ ኤንድ ሳይዝ ኦፍ ኢትዮጵያ ነው የሚለው። እንግዲህ ኢትዮጵያ ሎኬሽኗ ምን ይመስላል፣ ሼፕ ምናምን የሚለው ነገር እንመለከታለን። እንግዲህ ሪጅን ኦፍ ኢስተርን አፍሪካ ናሮ ዘ ቲፕ ዛት portrays into the northern Indian Ocean separates from the Gulf of Aden። እንግዲህ ምንድነው የሚለው ሪጅን የኢትዮጵያ እንትን ወይም ደግሞ የአፍሪካ ቀንድ ቲፕ እቺ ቀንዷ ጫፏ ወደ ኢንዲያን ኦሽን ወደ ኖርዘርን ኢንዲያን ወደ ሰሜናዊ የኢንዲያን ኦሽን ፖርትሬት ያደረገች ወይም ደግሞ ወደ ውስጥ የገባች ናት ማለት ነው። ይህን ደግሞ ኢንዲያን ኦሽንን ከገልፍ ኦፍ ኤደን ወይም ደግሞ የኤደን ባህረ ሰላጤ ከምንለው ትለየዋለች ማለት ነው። ስለዚህ ይሄ ደግሞ የአፍሪካ ቀንድ የሚባለው ዘ ኤስተርን ሞስት ኤክስቴንሽን ኦፍ ዘ አፍሪካን ላንድ ነው። እንግዲህ የአፍሪካ ኤስተርን ሞስት በጣም ኤክስቴንድ የሆነው ፓርት ነው ማለት ነው። ስለዚህ እነዚህ ሀገሮች ታዲያ እዛ ላይ የሚገኙት የተለያዩ በረጅም ዘመን የተለያየ ካልቸራል የሆነ ሪሌሽንሽፕ ሂስትሪ ሊንክድ የሆነ ሂስትሪ ያላቸው ጅቡቲ፣ ኤርትራ፣ ኢትዮጵያ፣ ሶማሊያ እነዚህ ማለት ነው። በጣም ሶሪ በጣም እንደዚህ አይነት ሪሌሽን አላቸው ማለት ነው። ሌላው እንግዲህ they share many common features there is also great diversity among them። በጣም ኮመን የሆኑ ፊቸሮች የተለያዩ ኮመን ፊቸሮችን ሼር ያደርጋሉ ማለት ነው። ሌላው ደግሞ በሳይዛቸው ስንመለከት ኢትዮጵያ ላርጀስት ናት ከሌሎቹ፣ ጅቡቲ ደግሞ በስሞለስት ናት። ስለዚህ ቫራይቲ ኦፍ ሳይዝ አላቸው ማለት ነው። ሌላው ደግሞ የተለያዩ ኤሪያዎች አሉ፣ በጣም ዳይቨርስ የሆኑ ኤሪያ አላቸው ማለት ነው። የነዚህ አፍሪካ ለምሳሌ ኢትዮጵያን ፕላቶ፣ ኢትዮጵያ በጣም ከፍተኛ ቦታዎች ፕላቶዎች አሏት። ኦጋደን ደዘርት፣ ኦጋደን ደግሞ ደዘርት በጣም በረሃ አለ ማለት ነው። ሌላ ደግሞ ኤርትራ እና ሶማሌ ላይ ደግሞ ምን አለ ማለት ነው? ኮስትስ ወይም ደግሞ የባህር ዳርቻዎች አሏቸው ማለት ነው። እነዛ ኮስቶች ታዲያ በቀይ ባህር፣ በገልፍ ኦፍ ኤደን፣ በኢንዲያን ኦሽን ምን ይደረጋሉ? ወሽ ይደረጋል፣ ይታጠባሉ ማለት ነው። ውሃው ስለሚገባ ሲሞላ ምናምን እና ታዲያ ደግሞ ሌላ ከአረቢያን ፔኒንሱላ እና ከሳውዝ ዌስተርን ኤሲያ ወይም ደግሞ ከደቡብ ምዕራብ ኤሲያ እና ከአረቢያ ፓርት ጋር ምን አለ ማለት ነው? ሎንግ ኮንታክት ሎንግ ሂስትሪ አለ ማለት በሂስትሪ ኮርሳችንም እንመለከተዋለን እሱን በደንብ ማለት ነው። ሌላው ሎኬሽን ኦፍ ኢትዮጵያ ነው። እንግዲህ ኢትዮጵያ ሎኬሽኗ ምንድን ነው የሚለው የት ነው የምትገኘው የሚለው ስንመለከት ሁለት አይነት ነገሮች እናነሳለን ማለት ነው። አስትሮኖሚካል ወይም ደግሞ አብሶሉት ሎኬሽን እና ሪላቲቭ ሎኬሽን ማለት ነው። አስትሮኖሚካል ሎኬሽን የሚሆነው ስንመለከት ምንድነው? አብሶሉት ወይም ደግሞ ማቴማቲካል ሎኬሽን ነው። ቀደም እንዳልነው በዲግሪ በላቲቲዩድ እና በሎንጊቲዩድ አማካኝነት የምናገኘው ሎኬሽን ምንድነው ብለን አስትሮኖሚካል ሎኬሽን ወይም ደግሞ አብሶሉት ሎኬሽን ማቴማቲካል ሎኬሽን ሊባል ይችላል። ስለዚህ ኢትዮጵያ አስትሮኖሚካሊ ላንድ ሎክድ ካንትሪ ናት ወይም ደግሞ የባህር በር የሌላት በመሬት የተከበበች ሀገር ናት ማለት ነው። ታዲያ ኢትዮጵያ በአስትሮኖሚካሊ የት ትገኛለች ከተባለ 3 ዲግሪ ኖርዝ ቱ 15 ዲግሪ ባድ። እንግዲህ የኢትዮጵያ ካርታ ለምሳሌ ስላልችልም እንደዚህ ብንመለከት እንደዚህ ነው ብለን እዚህ ጋር ሞያሌ ወይም ደግሞ ደቡብ ጠረፍ ኬንያ ድንበር አካባቢ ላይ ስንት ዲግሪ ነው ማለት ነው? 3 ዲግሪ ኖርዝ ነው ማለት ነው። 3 ዲግሪ ኖርዝ ለምን አለ ከተባለ ከምድር ወገብ አንፃር ነው የምንመለከተው። እዚህ ጋር ለምሳሌ የምድር ወገብ ቢሆን ይሄ መስመር ከምድር ወገብ በላይ ስለምትገኝ ኢትዮጵያ እዚህ ጋር 3 ዲግሪ ኖርዝ ናት ማለት ነው። ከዛ ደግሞ እዚህ ጋር 15 ዲግሪ ኖርዝ አለ ማለት ነው። ስለዚህ በ3 ዲግሪ ኖርዝ እና በ15 ዲግሪ ኖርዝ መካከል ትገኛለች ኢትዮጵያ። ከምን አንፃር? ከላቲቲዩድ ወይም ደግሞ ከኬክሮስ መስመር ወይም ደግሞ ከሆሪዞንታል ላይን አንፃር ማለት ነው። ሌላው ደግሞ ከሎንጊቲዩድ አንፃር ወይም ደግሞ እንደዚህ ከሚሰመሩ መስመሮች አንፃር የሚለውን ስንመለከት ኢትዮጵያ እንግዲህ በ33 ዲግሪ ኢስት እና በ48 ዲግሪ ኢስት መካከል ትገኛለች ማለት ነው። ምን ማለት ነው? ይሄ እንግዲህ የሎንጊቲዩድ መስመሮች መነሻ ወይም ደግሞ ፕራይሜሪ ዳን እዚህ አካባቢ ቢሆን ከዚህ 33 ዲግሪ በስከ ምስራቅ ትገኛለች መነሻዋ ከወደ ዌስት በኩል ያለው ቲፕ ማለት ነው። ወይም ደግሞ ከሱዳን በኩል ያለው አኮቦ የሚባለው ድንበሯ ላይ ማለት ነው። ከወደዚህ ደግሞ ከወደ ኢስት ላይ ደግሞ 48 ዲግሪ ኢስት ወይም ደግሞ ኦጋደን አካባቢ እዚህ ጋር
ትገኛለች ማለት። ስለዚህ ኢትዮጵያ እነዚህ እንትኖቿን ብንይዛቸው አሪፍ ነው። ያሉትን ቲፖች ሞያሌ በደቡብ በኩል የሚገኘው ነው ባድሜ የሚለውን ነገር ማለት ነው። ሌላው ይሄ እንግዲህ ላቲቲዩድናል እና ሎንጊቲዩድናል ኤክስቴንሽን ለምን ይጠቅማል የሚለውን ኮንሰፕት ስንመለከት የመጀመሪያው ምንድነው? ይሄ ላቲቲዩድናል ኤክስቴንሽን ኢትዮጵያ ትሮፒካል የሆነ ክላይሜት እንዲኖራት አድርጓል ማለት ነው። ትሮፒካል ማለት ምን ማለት ነው? ከምድር ወገብ ቅርብ የሆነች ሀገር ስለሆነች ማለትም ከ3 ዲግሪ እስከ 10 እዚህ ጋር መሬት የምድር ወገብ ቢኖር እዚህ ጋር ከ3 ዲግሪ እስከ 15 ዲግሪ ኖርዝ ትገኛለች ብለን በላቲቲዩድናል ሎኬሽን። ስለዚህ ኢትዮጵያ ከምድር ወገብ ቅርብ ስለሆነች ምን አይነት ዌዘር ወይ ክላይሜት ያለ ማለት ነው? ለማን ነው ትሮፒካል ክላይሜት ያላት ማለት ነው። ይሄን ቻፕተር 5 ላይ በደንብ በዲቴል እንመለከተዋለን። ሌላው ደግሞ ሁለተኛው ሎንጊቲዩድናል ኤክስቴንሽኗ ደግሞ ከዲፈረንት ኦፍ ዋን ኦር ቢትዊን ዘ ሞስት ኢስተርሊ ኤንድ ሞስት ዌስተርሊ ፖይንትስ ኦፍ ዘ ካንትሪ። እዚህ ጋር ደግሞ ሎንጊቲዩድናሊ ስንመለከት በኢትዮጵያ እዚህ ጋር 33 ዲግሪ ኢስት እና በ48 ዲግሪ ኢስት መካከል ስለምትገኝ ይሄ ሎንጊቲዩድናል ሎኬሽኗ የአንድ ሰዓት ልዩነት እንዲኖር አድርጓል ማለት። ስለዚህ እዚህ ጋር አኮቦ እና እዚህኛው ደግሞ መካከል ባለው በሁለቱ መካከል ምን አለ ማለት ነው? የአንድ ሰዓት ልዩነት አለ ማለት ነው። ስለዚህ ሎንጊቲዩድናሊ አንድ ሰዓት ልዩነት እንዲኖር አድርጓል። ላቲቲዩዱ ደግሞ የትሮፒካል ክላይሜት እንዲትይዝ አድርጓታል ማለት ነው። ሌላው ደግሞ እንግዲህ አብሶሉት ሎኬሽን ወይም ደግሞ አስትሮኖሚካል ማቴማቲካል ሎኬሽን ያለውን ከተመለከት ሪላቲቭ ሎኬሽን እንግዲህ ከሌሎች ቦታዎች አንጻር የሆነ ሎኬሽን ወይም ደግሞ አንጻር የመገኛ የምንለው በአማርኛ ማለት ነው። ስለዚህ ከሌሎች ሀገሮች አንጻር ከሆነ የምንመለከተው ቪሲናል ሎኬሽን እንለዋለን። ከሌላ ላንድ ማስ ከሆነ ቦታ ከውሃ ጋር ከሆነ ደግሞ ምን እንለዋለን ማለት ነው? ሁለተኛው እንትን ነው ማለት ነው። ከዋተር ቦዲ እና ከላንድ ማስ ሪሌሽን የምናደርገው ሎኬሽን ነው ማለት ነው። ስለዚህ ቪሲናል ሎኬሽን ወይም ደግሞ ከሀገራት አንጻር ስንመለከት በኢትዮጵያ ሱዳን በየት ትገኛለች? በምዕራብና በሰሜን ምዕራብ። እነዚህን ቴብል ተመልከቱት። ያው ቀላል ስለሆነ ማንበብ ነው፣ ምንም እንትን የሚል ነገር የለውም፣ አጉል ጊዜ ነው። ስለዚህ እንግዲህ ኢትዮጵያ እዚህ ጋር እንደምንመለከተው ያላት ማፕ ይህን ይመስላል። ከሌሎች ሀገሮች አንጻር ማፑ ላይ በደንብ ብትይዙት አሪፍ ነው። ለአንደርስታንዲንግም እሱ ነው የሚጠቅመው። ሌላው ደግሞ እዚህ ጋር የዲግሪ መጠኗን ከተመለከትን እዚህ ጋር 20 ዲግሪ ይላል። እንግዲህ 15 ዲግሪ እዚህ ጋር አካባቢ አለ ማለት ነው። ከዛ ደግሞ 3 ዲግሪ እዚህ ጋር አካባቢ አለ ማለት ነው ከላቲቲዩድ አንጻር። ከሎንጊቲዩድ አንጻር ደግሞ እዚህ ጋር 30 ይላል፣ 33 እዚህኛዋ ቲፕ ላይ አለ ማለት ነው። እዚህኛው ቲፕ ላይ ደግሞ ስንት አለ ማለት ነው? 48 ዲግሪ ኤስት አለ ማለት ነው። ስለዚህ ከዚህ አንጻር ነው የምንመለከተው ማለት ነው። ሌላው ደግሞ የኢትዮጵያ ይሄ ሎኬሽኗ ምን አይነት ኢምፕሊኬሽን አለው የሚለውን ስንመለከት የመጀመሪያው ክላይሜት ነው። ክላይሜት እንግዲህ በትሮፒካል ክላይሜት ስለምትገኝ ሞቅ ያለ አየር ንብረት ሊኖራት ይችላል። ምክንያቱም የምድር ወገብ አካባቢ ፀሐይ ብዙ ጊዜ የምትገኝበት ቦታ ስለሆነ ማለት ነው። ነገር ግን ይሄ ሎኬሽን በምን ሞዲፋይ ይደረጋል ማለት ነው? በአልቲቲዩድ ወይም ደግሞ በመሬት አቀማመጧ ማለት ነው። ይህን ደግሞ በደንብ አልቲቲዩድ ምን አይነት ኢፌክት አለው ትሮፒካል ክላይሜት የሆነችው በደንብ የሚለውን ነገር አዝ ኢንትሮዳክሽን ነው እንጂ እዚህ ጋር የተቀመጠው ቻፕተር 5 ላይ በደንብ በዲቴል እንመለከተዋለን ማለት ነው። ስለዚህ ኢትዮጵያ እንግዲህ ከኢንዲያን ኦሽን፣ ከአትላንቲክ ኦሽን፣ ከሌሎች ላንድ ማስ ስላላት ክላይሜት ኦፍ ኢትዮጵያን ማተር ያደርጉታል ማለት ነው። ምክንያቱም አሁን ክረምት ሲገባ ለምሳሌ ከኢንዲያን ኦሽን በሚመጣ ንፋስ ሊሆን ይችላል። በጣም የተለያዩ ኮንሰፕቶች አሉትና ቻፕተር 5 ላይ በደንብ ዲቴል ስላለ እሱ ጋር ነው የምንመለከተው። ሌላው ደግሞ ሶሾ ካልቸራል ነው። እንግዲህ ሶሾ ካልቸራል ማለት የሶሻል እና ካልቸር ያጠቃለለ ሲሆን እዚህ ጋር ደግሞ ኢትዮጵያ ለምሳሌ በዓለም በጣም ከፍተኛ ተከታይ ያላቸውን የክርስትናና የእስልምና እንዲሁም በተወሰነ መልኩ የጁዳይዝም እምነት ተከታዮች ያሉባት ሀገር ናት ማለት ነው። ስለዚህ እነዚህ ይሄ የሆነው ታዲያ ለምንድን ነው ካል በሎኬሽን አማካኝነት ከሚድል ኢስት ወይም ደግሞ ከመካከለኛው ምስራቅ የምንላቸው ከአረብ ሀገራት ምናምን ከነሱ ጋር ያላት ሪሌሽን በጣም ቅርብ ስለሆነች ነው ማለት ነው። ታዲያ ይሄ ቅርብ መሆኑ ምን ጠቀመ ካላችሁ ወይም ደግሞ ምን አመጣ ከተባለ እነዛ ቦታዎች ላይ ብዙ ሃይማኖቶች ስለተነሱ ከነዛ ተነስቶ ሃይማኖት ወደ ኢትዮጵያ እንዲገባ ሆኗል ማለት ነው። እሱ ጋር ሂስትሪም ጋር በደንብ እንመለከተዋለን ማለት ነው። ሌላው ደግሞ እነዚህ ሊንጉስቲክ የሌሎች ቋንቋዎች ያሉትም እንደዚሁ ኢንፍሉዌንስ አላቸው ማለት ነው።
ሌላው ደግሞ ፖለቲካል ነው። ፖለቲካሉን ስንመለከት ደግሞ እነዚህ ለምሳሌ አሁን ላይ የባህር በር ስላለ ጅቡቲ አካባቢ የተለያዩ የዓለም ሱፐር ፓወር የሚባሉት ወይም ደግሞ ጂኦ ፖለቲካል ኮንሲደር ሱፐር ፓወር የሚባሉት እነዚህ እና አሜሪካ እነ ቻይና የጦር መንደሮቻቸውን እየሰሩ ነው አይደል? በሚዲያ እንደምንሰማ ያ ያላት ሎኬሽን እነዚህ ሱፐር ፓወሮች የሚፈልጉት ቦታ ሆነዋል ማለት ነው። ሌላው ደግሞ ከሩሲያ ጋር ስላለ ዓለም አቀፋዊ የትሬድ ሩት ወይም ደግሞ የባህር በር ስለሆነ ለንግድም አሪፍ ቦታ ነው ማለት ነው። የባህር በር ባይኖረንም እንኳን ግን ያ ፕሮክሲሚቲው አድቫንቴጅ አለው መሀል ላይ ካሉት ሀገሮች አንጻር ማለት ነው። ሌላው ደግሞ በሚድል ኢስት ጂኦፖለቲካል ፓራዳይም ነው። ቅድም እንዳልኳቸው አሁንም ሌሎች የጂኦፖለቲካል እንትናቸው ለምሳሌ ካሪቢያን ጋር ሊሆን ይችላል። የውጭ ዓለማትም ቅርብ ስለሆን ለባህር በርም ያለው ሎኬሽን ጂኦፖለቲካል እንትናቸው ይፈልጉታል። የኮምፒቲቲቭ የሆነ ቦታ ነው ማለት ነው። አሜሪካ ቻይና የሚከራከሩበት ቦታ አይደል? ብዙ ጊዜ ስንሰማ አሁን ጅቡቲ ላይ ኤርትራ ላይ የጦር እንትናቸው ካምፖቻቸውን እያሰፈሩ እና በዚህ ምክንያት እንግዲህ ኢትዮጵያ የተለያዩ ኢንቫዥን ወይም ደግሞ ወረራዎችን ሁሉ ልታስተናግድ ወይም ደግሞ ሙከራዎች ተደርገዋል ማለት። ለምሳሌ ጣሊያን ብትመጣ በዚሁ በቀይ ባህር አድርጋ ነው። እንግሊዝ ብትመጣ በዛ አድርጋ ነው። እሱን በሂስቶሪ ኮርስ ላይ በደንብ እንመለከተዋለን። ታዲያ ይሄ ሁሉ የሆነው ለምንድን ነው? ፕሮክሲሚቲ ቱ ወይም ደግሞ ከወንዙ ከቀይ ባህር ቅርብ ስለሆነች ወይም ያለችበት ሎኬሽን እነዚህ ነገሮች እንዲመጣ አድርጓል ማለት ነው። ሌላው ደግሞ ሳይዝ ኦፍ ኢትዮጵያ ነው። የኢትዮጵያ ሳይዝ ምን ይመስላል የሚለው ስንመለከት 1,106,000 ስኩዌር ኪሎ ሜትር ኤሪያ ያላት ማለት ነው። በዓለም 8ኛ ናት። በአፍሪካ 8ኛ ናት። በዓለም ደግሞ 25ኛ ደረጃ ይዛለች። ከኢስት ዌስት ወይም ደግሞ ከምስራቅ እስከ ምዕራብ ያለው ወደዚህ እንደዚህ አይነት እንትኗ እርቀቷ 1639 ኪሎ ሜትር ነው። ከሰሜን እስከ ደቡብ ያለው ደግሞ 1577 ነው። ስለዚህ 0.7% ደግሞ በውሃ የተሸፈነ ነው ምናምን ነው የሚለው የሚነበብ ነገር ስለሆነ ስለዚህ ይሄ ሀገር ማለት ያላት ሳይዝ ደግሞ ምንድን ነው ጥቅሙና ጉዳቱ የሚለውን ስንመለከት አግሮ ኢኮሎጂካል ዞን የተለያየ ዳይቨርሲፋይ የሆነ አግሮ ኢኮሎጂካል ዞን እንዲኖራት አድርጓል ጥቅሙ ማለት ነው። ሌላው ደግሞ ናቹራል ሪሶርስ በጣም ብዙ ናቹራል ሪሶርስ አክሰስ ታደርጋለች በቀላሉ። አራብል ላንድ የሚታረስ ምናምን ላንድ አላት በደንብ። ላርጅ ፖፑሌሽን ሳይዝ ወይም ደግሞ ብዙ ህዝብ እንዲኖራት አድርጓል። ዳይቨርስ የተለያዩ ካልቸሮች እንዲኖር አድርጓል። ኤክስተርናል ኢንቫዥን ወይም ደግሞ ወረራ ቢመጣ ከፍተኛ የፓወር ሬሎ ዲፌንስ ፎርስ ከዚህ ሁሉ ህዝብ ቢመለመል መውጣት ይችላል ማለት ነው። ነገር ግን ጉዳቱ ምንድነው? የዚህ ትልቅ ሳይዝ መኖሩ የሚለውን ስንመለከት ኮንስትራክሽን እና ከፋይናንሻል ኢንፍራስትራክቸሮችን ለመስራት ፋሲሊቲዎችን ለማሟላት በጣም ሃይ ዲማንድ ይጠይቃል ማለት ነው። በጣም ሰፊ ስለሆነች ማለት ነው። ሌላው ደግሞ ቴሪቶሪዋን ግዛቷን ለመጠበቅ እንዲሁ ደግሞ በጣም ከፍተኛ የሆነ አርሚ ወይም ወታደር ያስፈልገናል። በጣም ሰፊ ስለሆነች በየት እንደሚገባ ስለማይታወቅ ማለት ነው። ሌላ ደግሞ ኢፌክቲቭ አድሚኒስትሬሽን ለማድረግ ኢፌክቲቭሊ ይሄም አስቸጋሪ ነው ማለት ነው። ሌላው ሶሾ ኢኮኖሚክ ኢንተግሬሽን ነው። እንደዚሁ የተለያየ ባህል የተለያየ ቋንቋ ስላለ ኢንተግሬት አድርጎ ማስኬድ በጣም ከባድ ነው ላርጅ ሳይዝ ስላላት ማለት ነው። ሌላው ደግሞ ሼፕ ኦፍ ዘ ካንትሪ ነው ወይም ደግሞ ካንትሪዋ ያላት ሀገሪቱ ያላት ሼፕ ነው ማለት ነው። እንግዲህ ስለ ሼፕ ከተወራ ኮምፓክት፣ ፍራግመንትድ፣ ሎንጌትድ፣ ፐርፎሬትድ እና ፕሮትሩድድ የሚባሉ የተለያዩ አይነት የሀገራት ሼፖች ወይም ደግሞ ቅርጾች አሉ ማለት ነው። ታዲያ እነዚህ ቅርጾች ቀደም እንዳልነው ሳይዝ ላይም ለዲፌንስ፣ ለአድሚኒስትሬሽን፣ ለኢኮኖሚክ ኢንተግሬሽን በጣም ቫልዩ አላቸው ማለት ነው። ለምሳሌ ክብ ቅርጽ ያለው ሀገር አድሚኒስትር ለማድረግ በቀላሉ አድሚኒስትር ማድረግ ይችላል። ስለዚህ አድቫንቴጅም ሊኖረው ይችላል፣ ዲስአድቫንቴጅም ሊኖረው ይችላል ማለት ነው። ሌላ እንግዲህ እነዚህን ሼፖች ስንመለከት ኮምፓክት ሼፕ ሲባል ከሴንተሩ እና በድንበሮች መካከል ያለው እርቀት ተቀራራቢ ስል ከሆነ ማለት ነው። ወይም ደግሞ ክብ መሰል ሀገር ከሆነ ምን ይባላል? ኮምፓክት ሼፕ እንለዋለን። ይሄ ምንድነው? እንደ ፖላንድ አይነት ሀገሮች ማለት ነው። ስለዚህ ይሄ ታዲያ ምንድነው ጥቅሙ ካልን ለዲፌንስ ጥቅም አለው በደንብ አድሚኒስትሬት ለማድረግ ለመጠበቅ ሶሾ ኢኮኖሚክ እና ካልቸራል ኢንተግሬት ለማድረግ ክብ ከሆነ ሴንተር ላይ መንግስት ተቀምጦ ነገሮችን በቀላሉ አድሚኒስትሬት ማድረግ ይችላል ማለት ነው። ሌላ ደግሞ ኢሎንጌትድ ሼፕ ካንትሪ የምንላቸው ጠባብ ሆነው ረጅም የሆኑ ማለት ነው። ለምሳሌ እንደዚህ አይነት ሀገር ቢኖር እንደዚህ
ጠባብ ሆኖ ግን በጣም ረጅም ሳይዝ ያላቸው ሀገር ቢኖር እንደ ኖርዌይ እንደ ቻይና ያሉ ሀገሮች ካሉ ደግሞ ይህ ምን ይባላል ማለት ነው? ኢሎንጌትድ ሼፕ እንለዋለን ማለት ነው። ሌላው ደግሞ ፍራግመንትድ ሼፕ ነው። ፍራግመንትድ ሼፕ የምንለው ደግሞ የሆኑ ሀገራት መሀላቸው ላይ የሆነ ውሃ ሊሆን ይችላል፣ የሆነ ላንድ ሊሆን ይችላል፣ የሌሎች ሀገሮች ላንድ ሊሆን ይችላል። እንትን ካደረጋቸው ዲስትራፕት ካደረጋቸውና ካቆራረጣቸው ይሄ ምን ይባላል ማለት ነው? ፍራግመንት። ለምሳሌ እዚህ እች ሀገር ላይ እዚህ ጋር የሆነ ሌላ ሀገር ቢኖርና ይሄና ይሄ ግዛት የራሷ ቢሆን ፍራግመንት ሆነች ማለት ነው፣ ከስሙ እንደምንረዳው ማለት ነው። ሌላው ደግሞ ፕሮትሩደር ሼፕ የምንለው ደግሞ ከአንዱ ቦታ ይልቅ ሌላው ሸፓ የረዘመ ማለት ነው። ለምሳሌ ኤርትራ ለምሳሌ እንደዚህ አይነት ሸፕ አላት። እንደዚህ አይነት ሸፕ አላት። እንደዚህ ብትሆን ለምሳሌ ኤርትራ በጅቡቲ በኩል የሆነች ወደ ታች የወጣች ረዝም እንትን አለቻት ማለት ቲፕ አለቻት ማለት። ስለዚህ ፕሮትሩድ ማለት የሆነ ቦታ ላይ ሰፊ ሆኖ ግን አንድ መስመር ኢሎንጌትድ ከሌላው አንፃር በጣም ኢሎንጌትድ ስትሆን ፕሮትሩድ እንለዋለን ማለት። ሌላው ደግሞ ፐርፎሬትድ ሼፕ ካንትሪ የምንለው ደግሞ የሆነ ሀገር ላይ ሌሎች ሀገሮች ውስጥ ላይ ሲገኙ ማለት ነው። ሰራውንዲንግ አናዘር ካንትሪ ለምሳሌ ሳውዝ አፍሪካ መሀሏ ላይ ማናት ያለችው ሌሴቶ ናት መሰለኝ ይመስለኛል። አይ ዶንት ሹር እርግጠኛ አይደለሁም። ብቻ ግን መሀል ላይ ስላለች የሆነች ሀገር አለች መሀል ላይ። ስለዚህ የሆነ ሀገር ሌላን ሀገር መሀል ላይ ከቦ እንትን የሚል ከሆነ ምን ይባላል ማለት ነው? ፐርፎሬትድ ሼፕ ይባላል ማለት ነው። ሌላ ስለዚህ ታዲያ እነዚህን ሼፖች ለመለካት የተለያዩ ሜተዶችን እንጠቀማለን ማለት ነው። ኢንዲስ ኦፍ ኮምፓክትነስ ይባላል። ታዲያ ይሄ ሜተድ ምንድነው? ለምሳሌ የኤሪያቸውን ሬሾ በማወቅ ምናምን የነዚህን ሀገራት ሼፓቸውን ኮንሲደር ማድረግ እንችላለን ማለት ነው። ስለዚህ ከሰርኩላር ሼፕ ጋር በማወዳደር እነዚህ ነገሮች ኮምፓክትነሳቸውን ማወቅ እንችላለን ማለት ነው። there is no country with absolute circular shape the approximate circular shape are said to be more compact። ስለዚህ ክብ የሆነ ሀገር የለም፣ ግን አፕሮክሲሜትሊ ወደ ክብ የተጠጉ ሀገራት ኮምፓክት ይባላሉ ነው። እነዚህ አራት ሜጀሮች አሉ። የመጀመሪያው ሬሽዮ ኦፍ ኤሪያ ኦፍ ካንትሪ ቱ ባውንደሪ ሌንግዝ ነው። ኤሪያዋ ከባውንደሪ ወይ ደግሞ ከድንበሯ እርዝመት ጋር እንትን ሲባል ማለት ነው። ስለዚህ ሬሽዮው ከፍተኛ ከሆነ ከፍተኛ የሆነ ዲግሪ ኦፍ ኮምፓክትነስ አለው ማለት ነው፣ ወይም ደግሞ ወደ ክብ የቀረበች ናት ማለት ነው። ሌላው ደግሞ ባውንደሪ ሌንግዝ ኦፍ ካንትሪ ቱ ሰርከምፈረንስ ኦፍ ሰርክል ሃቪንግ ዘ ሴም ኤሪያ አት ዘ ካንትሪ ኢትሰልፍ ነው። ሌላው ደግሞ ሬሽዮ ኦፍ ባውንደሪ ሌንግዝ የሀገሪቱ ባውንደሪ ሌንግዝ ወይም ደግሞ የድንበሯ እርዝመት ማለት ነው። ከዛ ደግሞ ከምኑ ጋር ከተመሳሳይ ኤሪያ ካለው ሰርክል ጋር ከሱ ጋር ሰርከምፈረንስ ጋር ያለው ሪሌሽን ነው። ስለዚህ ወደ አንድ በቀረበ ቁጥር ደግሞ ይሄ ሞር ኮምፓክት ናት ሀገሪቱ ማለት ነው። ምክንያቱም ክብ ይሄ ኮንግረንት ሊሆን ይቀርበዋል ማለት ነው። ወደ አንድ ቀረበ ማለት ያለው ነገር the ratio of area of country to circumference the small thing describing circle ነው። ይሄ ደግሞ ምንድነው? የሀገሪቱ ኤሪያ to the small thing describing circle ነው ማለት ነው። ይሄ ምንድነው? the higher the area of the circumference of the ratio the greater the degree of compactness። ስለዚህ ከፍተኛ ሬሽዮ ካለው ከፍተኛ የሆነ ኮምፓክትነስ አለ ማለት ነው። ይሄ ምንድነው? ኢንስክራይቢንግ ሰርክል ስንል ለምሳሌ የኢትዮጵያ ካርታ ያው ስለ አልችልም። ለምሳሌ እንደዚህ ቢሆን እዚህ ጋር በቲፖቿ የሚያልፍ ክብ ይሰራል ማለት ነው። ስለዚህ በቲፖቿ በሀገሪቱ በጫፎቿ የሚያልፍ ክብ ይሰራል። እሷን ኢንስክራይብ ያደረገ ወይም ደግሞ እሷን ውስጥ ላይ ያደረገ በኤክስትሪም ፖይንቶቹ ይሰራል ማለት። ስለዚህ የዚህ የሀገሪቱ ኤሪያቱ ሰርከምፈረንስ ወይም ደግሞ የክቡ ዙሪያ ጋር ማለት ነው ሬሾ ይደረጋል። ከፍተኛ ከሆነ ደግሞ ዲግሪ ኦፍ ኮምፓክትነሱም ከፍተኛ ይሆናል ማለት ነው። ሌላው ደግሞ አራተኛው ዘ ሬሾ ኦፍ አክቹዋል ኤሪያ ኦፍ ካንትሪ ቱ ዘ ስሞለስት ፖሲብል ኢንስክራይቢንግ ሰርክል ነው። ይሄ ደግሞ የሀገሪቱ ኤሪያ ቱ የሰርክሉ ኤሪያ ማለት ነው። የኢንስክራይብ ያደረግነው ሰርክል ቅድም እንደሰራ ነው አይነት ማለት። ስለዚህ አሁንም ይሄ እንደ ምንድነው ሰርከምፈረንስ ሬሾ ባውንደሪ ሌንግዝ ቱ ሰርከምፈረንስ ሬሾ እንደዛ ወደ አንድ በቀረበ ቁጥር ሀገሪቱ ደግሞ ምን ናት ማለት ነው? ሞር ኮምፓክት ናት ማለት ነው። እዚህ ጋር ያለውን ዳታ በመመልከት ቪዲዮ በጣም ስለሚረዝም ማወዳደር ትችላላችሁ ያለውን ነገር ማለት ነው። ለምሳሌ ባውንደሪ ሰርከምፈረንስ ከሆነ ከፍተኛ ማን ነው ወደ አንድ የቀረበ ከሆነ ምንድነው ብለናል? ሞር ኮምፓክት ነው ብለናል። ኤሪያ ቱ ሰርከምፈረንስ ከሆነ ደግሞ ዘ ግሬተር ሲሆን ምንድነው ብለናል? ሞር ኮምፓክት ነው እያልን ተመልክተናል ማለት ነው።
ኤሪያ ኦፍ ቱ ኤሪያ ሊሆን ይችላል ማለት ነው። ስለዚህ እነዚህን ኮንሲደር ማድረግ ትችላላችሁ ማለት ነው። ስለዚህ ለዛሬ እዚህ ጋር ይበቃናል። ቀጣይ ደግሞ ማፕ ሪዲንግ ወይም ደግሞ ቤዚክ ስኪልስ ኦፍ ማፕ ሪዲንግ የሚለውን ፖርሽን እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ቪዲዮውን ላይክ አድርጉ፣ እኔም በምላሹ ከእናንተ ስለምጠብቅ ማለት ነው። ከዛ ውጭ ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ማድረግ እንዳይረሳ። የቴሌግራም ቻናል ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱንም ጆይን ማድረግ እንዳትረሱ። መልካም ጊዜ